እንዴት ነሽ ሰብለ? አለሁ እግዚአብሔር ይመስገን። ቆይ እዚህ ሰፈር ምን እግር ጣለሽ ዛሬ? ስደውልልሽ ስልክሽ አይሰራም። ፊት ለፊት ላገኝሽ ሰፈርሽ ድረስ መጣሁ። ምን ነው ችግር አለ? ኧረ የለውም፣ ግን እኮ ስልኬ ክፍት ነበር። እንግዲህ ዝግ ነው የሚለው። እኔ እንጃ፣ ግን ቀኑን ሙሉ የኔ ስልክ ክፍት ነበር። ላንቺ እንዴት እምቢ እንዳለሽ አላውቅም። እኔ እንጃ፣ ምናልባት በአይፎን ስልክ ስለደወልኩኝ ጥሪውን መቋቋም ከብዶት ይሆን? ወይ እንደዛ ይሆናል። በቃሽ፣ ከዚህ በላይ እዚህ እርስ ላይ መቆየት ያለብን አይመስለኝም። እንደ ቀላል ሰው ይቺ ስለነበር ስልክሽን ሴቭ አላደረኩትም ነበር። እንደ ቀላል ማለት እንደ ቀላል ነው። ዛሬ ያደረግሽውን ነገር እስክሰማ ድረስ ቀላል ሰው አድርጌ ነበር ያየሁሽ። በጣም ግራ እያጋባሽኝ ነው። ቆይ ዛሬ ምን ሰምተሽ ነው? ከሳሚ ጋር ያደረግሽውን ነገር እንዳለ አውቄያለሁ እና ደግሞ እኔም ካንቺ ጋር መስራት አብሬ ፈልጌያለሁ። ቆይ ከኔ ጋር ምንድነው መስራት የፈለግሽው? ከዚህ በላይ ወሬውን ባናንዛዛው ጥሩ ነው። ሳሚ የከፈለሽን 10 እጥፍ ነው የከፍልሻለሁ። ገንዘብ ብቻ ደግሞ አይደለም። ከፈለግሽ ዱባይ፣ ከፈለግሽም ቱርክ ሄደሽ መዝናናት ትችያለሽ። ብቻ አንቺ እኔ ያልኩሽን እሺ ብለሽ በስነ ስርዓት መስራት አለብሽ። ምን እንዳደርግልሽ ነው የፈለግሽው? ቆይ እኔ ምንም አልገባኝም። በጣም ጥሩ ጥያቄ ነው። እኔ እንድታደርጊልኝ የምፈልገው ያቺ የማትረባ ጓደኛሽን ከፍቅረኛዋ ጋር አብራ እንድትሆን ነው የምፈልገው። እንዴ ለምን? ለምን? በጣም ጥሩ ጥያቄ። እኔ ስለምከፍልሽ ነው። በቃ እንደሱ ማለቴ ሳይሆን ቆይ ግን እሷ እንዴት ከፍቅረኛዋ ጋር እንድትሆን ፈለግሽ? እሱ ያንቺ ጉዳይ አይደለም። እኔ አርጊ ያልኩሽ ነገር ብቻ አድርጊ። ጓደኛሽና ፍቅረኛዋ ይበልጥ ፍቅራቸው እንዲጠናከር ማድረግ አለብሽ። እና ደግሞ እኔና አንቺ ያወራነው በእኔና ባንቺ መሀል ብቻ ይቀርሽ። እሺ ግን ምንም ነገር ማድረግ እንደምቻ አምንብሻለሁ። እሺ አዎ አደርገዋለሁ። እና ደግሞ ከዚህ በኋላ እኔ እንደዚህ እየፈራሽ ማውራት የለብሽም። እኔና አንቺ እኮ ከዚህ በኋላ የሥራ ባልደረቦች ነን። ከፈለግሽም ደግሞ ጓደኛ ማቶች መሆን እንችላለን። እሺ እንደሱ ማድረግ እንችላለን። እኔም ካንቺ ጋር ጓደኛ መሆን ፈልጋለሁ። በጣም ጥሩ። የደረስሽበትን ነገር እየደወልሽ አሳውቂኝ እሺ? እና ደግሞ የሚያስፈልግሽ ነገርም ካለ ምንም ሳትሳቀቂ ጠይቂኝ። ባይ። አሁንስ ምን አይነት ጣጣ ነው እንዴ? ምን አይነት አጣብቂኝ ውስጥ ነው የገባሁት? አሁንስ ሰለቸኝ። ሄሎ ሉሌ፣ ለአንድ ነገር ላስቸግርሽ ነበር የደወልኩልሽ። ምን እንዳደርግልህ ነው የፈለከው ሉሌ? ሰብሊ፣ ይሄ እንደ ፍራንቺ መጠየቂ ከባድ እንደሆነ አውቃለሁ፣ ግን ደግሞ የግድ መሆን ስላለበት ነው። ኧረ እያስፈራራኝ ነው ሉሌ። ቆይ ምንድነው? ሮዛን ከቤት ይዘሻት ወጥተሽ እኔ ላገኛት ፈልጌ ነበር። እንዴ ሉሌ፣ የምርህን ይሄን ጥያቄ እኔን እየጠየከኝ ነው? እንደሚከብድ እኮ አውቃለሁ ሰብሊ፣ ግን የሆነ ሰበብ ፈልገሽ እንዳገኛት ብቻ እርጂ ፕሊዝ። ሉሌ ሰብለ፣ እኔ ለመርዳት ሞክሪ። ይሄ ለኔ ትልቅ ጉዳይ ነው። እባክሽን የግድ መሆን አለበት። እስኪ የቻልኩትን ሞክራለሁ። ሰብለ፣ ሞክራለሁ አይደለም አደርጓለሁ እንድትይ ነው ፈልገው። ደግሞ እንደምትችይ አውቃለሁ። እሺ እሺ ሉሌ፣ እደውላለሁ። አየሽ አይደል? እርግጠኛው ነኝ መደወል የምችለው አንቺ ጋር ብቻ ነው። አልቀረብም ወሬኛ። በልቻ። እሺ ቻው በቃ። እንዴት አመሻችሁ? እንዴት አመሽሽ ሰብለ? አሎ ምን ነው ቤቱ ጭር ብሏል? ሮዚ ተነስተሽ ቡና ታፈይም እንዴ? አይ ሰብልዬ፣ ምን ነው ሮሚዬ? ደሞ ስሚኝማ ሮዚ፣ ቅድም እኮ በመስሪያ ቤታችሁ በኩል ሰልፍ መጥቼ ነበር። ስራ አልገባሽም? በሰላም ነው? አዎ ሰብሊ፣ ዛሬ ትንሽ ራሴና መማርጉኝ ከቤት ሳልወጣ ነው ያልኩት። እንዴ እና ቀኑን ሙሉ ቤት ዋልሽ? አዎ የትም አልወጣሁም፣ እዚሁ ነው ያልኩት። አሁን ለማንኛውም ተነሽ፣ በቃ እግራችንን እናፍታታ፣ በዛው ሞክ አድርገን እንመጣለን። አይሻልም? አዎ አንቺ ትክክል ነሽ። እዚህ ተኮራምቶና ቁጭ ብሎ ከመዋል ምንም ነገር አይገኝም። ብትወጥ ይሻላል። በይ ተነሽ፣ ተነሽ ሮዚዬ፣ ተነሽ እንውጣ።
ሮዚ ደህና ነሽ አይደለ? ደህና ነኝ ሉሌ፣ ምንም አልሆንኩ። ሮዚ እኔና አንቺ ማውራት አለብን። እሺ ምንድነው የምንነጋገረው? ነገሮች ሁሉ የተደበላለቁ ነው እና ይዤሽ መጥፋት ካለብኝም ንገሪኝ፣ ይዤሽ እጠፋለሁ። እኔ አንቺ አርግ ያልሽኝ ነገር ለማድረግ በሙሉ ዝግጁ ነኝ። እንዴ ሉሌ ምን ሆነሃል? ያን ያህል እኮ ትልቅ ነገር አይደለም የተፈጠረው። እንዴት ነው ትልቅ ነገር አይደለም ማለት? ይኸውልህ ሉሌ ያን ያህል የሚያስጨንቅ ነገር አይደለም። እሺ እማዬ ትንሽ ንዴቷ እስኪበርድላት ነው። ከዛ በኋላ ነገሮች ወደ ነበሩበት ይመለሳሉ። እርግጠኛ ነሽ አይደል ሮዚ? አዎ ሉሌ በጣም እርግጠኛ ነኝ። በቃ አሁን እኔ ወደ ቤት መሄድ አለብኝ። እሺ እሺ በቃ ደግሞ እማዬ ንዴቷ እስከሚበርድላት ድረስ አብረን መተያየት የለብንም። እሺ እሺ በቃ እሺ ሮዝ አቤል ሉሌ ትንሽ ብትቆይ ግን ደስ ይለኝ ነበር። በጣም ናፍቀሽኛል። አይ ግዴታ መሄድ አለብኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ አንዴ ልቀፍሽ። የምርሽ ነው ሉሌ እንደዛ ያልሽው? አይደለም ሰው ባንዴ ግንኙነታችንን እናቁም ካልኩት ይጠረጠራል። ስለዚህ ነገሮችን ቀስ በቀስ ነው ማድረግ ያለብን። እሱማ በጣም ጥሩ ነው። ግን ሉሌ ከፍቶታል አይደል? ውይ በጣም አይኑ ራሱ እንዴት ክርትት እንዳላላየሽው። እኔ ግን ያንን የመሰለ ፍቅር ባንዴ እንደዚህ ይቀጫል ብዬ አስቤ አላውቅም ነበር። የኔና የሱ መለየት ባንዴ አምኖ ማቀበል ይችላል ብዬ አላስብም። እኔ እንጃ አይችልም። ግን ደግሞ ግዴታው ነው። ቤዝ ጭንቅላት ውስጥ ቀርታ ስለሷ ቤዛ እህቴ ምን እያወራሽ ነው? ምንም እየገባኝ አይደለም። እንዴ ምንድነው? የልብህን ነው እንዴ ተናገርኩት? ምን ነው ደነገጥክ? እህቴ ቆይ ስለምንድን ነው የምታወሪው? ደግሞ አንድ ቀን ስላወቅኳት ሴት እንዴት እንደዚህ ላስብ እችላለሁ? ማይመስል ነገር እኮ ነው የምታወሪው። ሉሌ የምትቆጣ መስሎ ነው አይደል? አረ እህቴ እንደሱ አይደለም፣ ግን ደግሞ እሷን እያሰብኩኝ አልነበረም። በቃ ሉሌ አንድ ጥያቄ ልጠይቅህ። ቤዝ ቆንጆ ነች አይደለችም? ደግሞ ስማ ሉሌ ምንድነው? ምን ሆነ ነው እንዴ? እህቴ ታዲያ ምን ሆነ ነው መንገድ ላይ እንደዚህ የምትቁነጣነጠው? በዛ ላይ ደግሞ ምንድነው ፊት በርበሬ መስሏል እኮ። የተፈጠረ ነገር አለ እንዴ? አረ ምንም አልተፈጠረም። ወደ ቤት ልግባ ወይስ ትንሽ ቆይቼ ልግባ እያልኩኝ እኮ ነው የመጣሽው። ታዲያ ወደ ቤት ለመግባት ነው እንደዚህ የምትቁነጣነጠው? በዛ ላይ ደግሞ እኮ አመድ ቡን ብሏል። አዎ እባክሽ፣ ድንገት ከስራ ስወጣ እኮ እዛ ጋር ኳስ ሲጫወቱ አየኋቸውና ከነሱ ጋር ተጫወትኩኝ እና ለዛ ነው እንደዚህ ሆንኩት። እሺ እኔ ውድ ናሽ ቀስ እያለን እንሂድ። ምን ሆነ ነው? ቀስ በል እንጂ እየተዳደፍን እንደፋ አይደል እንዴ? እሺ ይኸው በቃ። አይ ናሽ ሉሌ የሆነ ነገር ልንገርህማ። ሉሌ ግን በህይወቴ ምን ማየት እንደሚያስደስተኝ ታውቃለህ? ምንድን ነው? አንተ አድገህ ወልደህ የራስን የሆነ ህይወት ስትኖር ማየት ነው በጣም የሚያስደስተኝ አይደል? የምሬን እኮ ነው። ያንተን ሰርግ ካየው በኋላ ብሞት ራሱ አይቆጨኝም። አንተን እኮ ነው የማወራው። መልስ ስጠኝ እንጂ ምን ይለጉመሃል? ልክ ነሽ እህቴ፣ ልክ ነሽ። ምንድነው ልክ የሆንኩት? እንዴ እየሰማሁሽ ነበር። ምንድነው? ቤዝ ጭንቅላት ውስጥ ቀርታ ስለሷ ቤዛ እህቴ ምን እያወራሽ ነው? ምንም እየገባኝ አይደለም። እንዴ ምንድነው? የልብህን ነው እንዴ ተናገርኩት? ምን ነው ደነገጥክ? እህቴ ቆይ ስለምንድን ነው የምታወሪው? ደግሞ አንድ ቀን ስላወቅኳት ሴት እንዴት እንደዚህ ላስብ እችላለሁ? ማይመስል ነገር እኮ ነው የምታወሪው። ሉሌ የምትቆጣ መስሎ ነው አይደል? አረ እህቴ እንደሱ አይደለም፣ ግን ደግሞ እሷን እያሰብኩኝ አልነበረም። በቃ ሉሌ አንድ ጥያቄ ልጠይቅህ።
ቤዝ ቆንጆ ነች አይደለችም? ደግሞ ስማ ሉሌ ምንድነው? ምን ሆነ ነው እንዴ? እህቴ ታዲያ ምን ሆነ ነው መንገድ ላይ እንደዚህ የምትቁነጣነጠው? በዛ ላይ ደግሞ ምንድነው ፊት በርበሬ መስሏል እኮ። የተፈጠረ ነገር አለ እንዴ? አረ ምንም አልተፈጠረም። ወደ ቤት ልግባ ወይስ ትንሽ ቆይቼ ልግባ እያልኩኝ እኮ ነው የመጣሽው። ታዲያ ወደ ቤት ለመግባት ነው እንደዚህ የምትቁነጣነጠው? በዛ ላይ ደግሞ እኮ አመድቡን ብሏል። አዎ እባክሽ፣ ድንገት ከስራ ስወጣ እኮ እዛ ጋር ኳስ ሲጫወቱ አየኋቸውና ከነሱ ጋር ተጫወትኩኝ እና ለዛ ነው እንደዚህ ሆንኩት። እሺ እኔ ውድ ናሽ ቀስ እያለን እንሂድ። ምን ሆነ ነው? ቀስ በል እንጂ እየተዳደፍን እንደፋይ እንዴ? እሺ ይኸው በቃ። አይ ናሽ ሉሌ የሆነ ነገር ልንገርህማ። ሉሌ ግን በህይወቴ ምን ማየት እንደሚያስደስተኝ ታውቃለህ? ምንድን ነው? አንተ አድገህ ወልደህ የራስን የሆነ ህይወት ስትኖር ማየት ነው በጣም የሚያስደስተኝ አይደል? የምሬን እኮ ነው። ያንተን ሰርግ ካየው በኋላ ብሞት ራሱ አይቆጨኝም። አንተን እኮ ነው የማወራው። መልስ ስጠኝ እንጂ ምን ይለጉመሃል? ልክ ነሽ እህቴ፣ ልክ ነሽ። ምንድነው ልክ የሆንኩት? እንዴ እየሰማሁሽ ነበር። ምንድነው ቤዝ ጭንቅላት ውስጥ ቀርታ ስለሷ? የምን ቤዛ እህቴ? ምን እያወራሽ ነው? ምንም እየገባኝ አይደለም። እንዴ ምንድነው? የልብህን ነው እንዴ ተናገርኩት? ምን ነው ደነገጥክ? እህቴ ቆይ ስለምንድነው የምታወሪው? ደግሞ አንድ ቀን ስላወቅኳት ሴት እንዴት እንደዚህ ላስብ እችላለሁ? ማይመስል ነገር እኮ ነው የምታወሪው። ሉሌ የምቆጣ መስሎ ነው አይደል? አረ እህቴ እንደሱ አይደለም፣ ግን ደግሞ እሷን እያሰብኩኝ አልነበረም። በቃ ሉሌ አንድ ጥያቄ ልጠይቅህ። ቤዝ ቆንጆ ነች አይደለችም? ደግሞ ስማ ቁጭ ብሎ እየጠበቀኝ ነው። እሱን ደግሞ ማስጠበቅ የለብኝም። እርግጥ በቶሎ የምደርሰው ባንተ መኪና ብሄር ነው። ግን ደግሞ እንደዛ ካደረኩኝ ፍቅረኛ የሆነ ነገር ይጠረጥረኛል። አይመስልህም? መቼስ ቀይ አበባ ያስኮል እና ቢታ አይደለም አይደል? አረ አይደለም፣ እንደሱ አይደለም። ታዲያ ለምን ገዛው? አንተ ቀይ አበባ ደግሞ ምን ያደርግልሃል? እንደሱ እኮ አይደለም። አጋጣሚ ዛጥር ላገኘሁትና ቀንጥፌ አምጥቼው እኮ ነው። እስኪ አምጣው። እንዴት አባቱ ነው የሚያምረው! በእናትህ አይደለ? በጣም ወደድሻት? ምን አልሽኝ? አልሰማሁሽም። እሺ አለቃ። በጣም ጥሩ። በዚሁ ከቀጠልሽ ከኔ ጋር ለረጅም ጊዜ ትሰሪያለሽ። በጣም ጥሩ ሀሳብ ነው ያለሽ። አሁን ውረጂ፣ ከዛ ስልኬን ተጠባበቂኝ። እሺ። ቤቲ ከማስጨነቅ ወደ መጨነቅ ዞራ ልላለች። እሰይ እልልልል አትሉም ጋይስ? ማለት ሰብሊ ያው እዛኛው ላይ ቤቲ ነች። ብዙ ሰዎች በቤቲ ስለምታውቋት ብዬ ነው ቤቲ ያልኳት። ቤቲ አብዛኛውን ጊዜ ማስጨነቅ ነው ስራው። አብዛኛውን ጊዜ ተንኮል ነው። አብዛኛውን ጊዜ ሰዎችን ማስፈራራት ነው። አብዛኛውን ጊዜ ከሰዎች ጋር መጣላት ነው። አሁን ደግሞ የሚያስጨንቅ አልመጣልና ወይ ቤቲ ማትገሪበት የለም። በቃ አንቺ ጉደኛ። ቆይ ለማንኛውም ቤተሰቦችን ሰላም ለሆነ ልመለስ። ቤቲ ወደ አንቺ እመለሳለሁ፣ አረሳልሽም። እሺ ሰላም ውድ የፍላጎት ተከታታይ ድራማ ቤተሰቦች እንዴት ናችሁ? ዛሬም አብረን ፍላጎትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ፍላጎት ተከታታይ ድራማ እንግዲህ ቀስ እያለ ወደ ሶስተኛ የዓለም ጦርነት እየተቀላቀለ ይገኛል። በዚህ ጋም በዛ ጋም ውጥረት በዝቷል። እኔ ግን በጣም የገረመኝ ማለት ነው ይሄ አቢቲ የሚባለው ምን አይነት ጓደኛ ነው ጋይስ? እሹን ጓደኛ እረበስማ እንደዚህ አይነት ጓደኛ እንደው ፈጣሪ ይጠብቃችሁ። እንደዚህ አይነት ጓደኛ ይስጣችሁ። የጓደኛውን ቺክ ይመኛል ሰው። ወይኔ ለካ እንደዚህ አይነትም ጓደኛ አለ። ሰዎች ተጠንቀቁ። እኔ ለነገሩ ሪሌሽንሺፕ ላይም አይደለሁም፣ ጓደኛም የለኝም። እሱ የሚያስጨንቀኝ ነገር የለም። ግን ሪሌሽንሺፕ ውስጥ ሆናችሁ ቤስት ፍሬንድ የወንድም ሊሆን ይችላል የሴትም ጓደኛ ያላችሁ ሰዎች ጠንቀቅ በሉ። እውነቴን ነው አለ ሸዋፍራው። እና ታዲያ ምን ይባላል ጋይዝ? እንደዚህ ከማለት ውጭ ሌላ ምንም የምለው ነገር የለም። ሩታ ደግሞ የመጨረሻን ያሳዝነችኝ ሩታ ከዚህ በፊት በነበራት የፍቅር ህይወቷ በጣም የተጎዳች ልጅ ነች። እሱ ብዙ ነገሩን አላወራም፣ ግን
በፍቅር ህይወቷ በጣም ተጎድታለች። እንዴት ነው በምንድን ነው የተጎዳችው? ማነው ጎጂ? ማነው ምናምን የሚለው ቀስ ብላችሁ ታዩታላችሁ። ድራማው ላይ በጣም በምትወዱት ሰው መከዳት፣ በጣም የምትወዱትን ሰው ማጣት በጣም ያማል። የምሬን ከምላችሁ በላይ እጅግ በጣም ያማል። ከዛ በኋላ ተመልሳችሁ ሪሌሽንሺፕ ላይ ለመግባት ምናምን በቃ ትሰጋላችሁ። የምሬን አታምኑም፣ ሰው አታምኑም። በሚመጣውም ሰው ደስተኛ ላትሆኑ ትችላላችሁ። ምክንያቱም ያኛውን ሰው ስለምታስቡ፣ ከዚህ በፊት የነበራችሁን ሪሌሽንሺፕ ኤክስፔክት ስለምታደርጉ ጥሩ ግንኙነት ላይኖራችሁ ይችላል ከአዲሱ ጓደኛችሁ ጋር ምናምን እና ብቻ በጣም አስቸጋሪ ነው። እኔ ልላችሁ የምችለው አንድና አንድ ነው። ፈጣሪ መንገድ ላይ ወስዶ አይጣላችሁ። በቃ ሪሌሽንሺፕም ከሆነ የነገ ትዳራችሁ ለነገ አብራችሁ የምትኖሩት እስከ መጨረሻው የምትኖሩ ትዳራችሁ የሚሆነውን ሰው ያገናኛችሁ። መንገድ ላይ እንቅፋት የሚሆንባችሁን አያገናኛችሁ ማለት እወዳለሁ። አሜን አሜን አሜን። እንዲህ ይህንንማ እኔም እራሱ አላልፈውም። የምሬን እኮ ነው። እንዴ ሆናችሁ ነው ጋይስ? በዚህ አይነት ጉዳይ እኔ አልደራደርም። አንዱ ብትመርቁ ሙላ ደስ ይለኛል። ሳሚ እስከዚህ ድረስ ይሄዳል ብዬ እኔ ሀሳብ አልነበረኝም። ሳሚ ግን ሳስበው እንደ ምላሱ ብቻ አይደለም፣ ወይም ደግሞ እንደ ጉራው ብቻ አይደለም፣ በተግባር የሚገለጥ አይነት ልጅ ነው። ሮዚም እንደ ቀልድ ነው የያዘችው። ብዙ ነገር ሊያበላሽ ይችላል የሚል ሀሳብ አለኝ ሳሚ። እንደገና ደግሞ ሰብሊን እየተጠቀመ ነው። ምክንያቱም ቮይስ ሪከርድ አድርጓታል። ሰብሊ ደግሞ ያ መረጃ ስላለባት ከጓደኛዋ ጋር መጣላት ስለማትፈልግ ሳሚ የሚለውን ነገር እያንዳንዱን ነገር ከማድረግ ወደኋላ አትልም ሰብሊ። እና ብቻ ከፊት በጣም የሚጨንቁ ክፍሎች ይታዩኛል። እናንተስ ምን ይታያችኋል? ማን ነበረ ነብይ ነህ እንደ ያላችሁ? ማን ነበራችሁ? ሴት ነው ወንድ ነው አላስታውስም። ብቻ ኮሜንቱ ትንሽ ጊዜ ቆይቷል ይመስለኛል። ከ3 ሳምንት ወይ 1 ወር ምናምን ሊሆን ይችላል። ይህን ኮሜንት አይቼ አላወራውም። ታውቃላችሁ ነብይ ነህ እንደ ምናምን ያለኝ ሰው ነበር። ሴት ይሁን ወንዱን አላስታውስም የማን እንደሆነ ኮሜንቱ ብቻ። አሁንም እንዳትደግሙት ብዬ ነው የምነግራችሁ። አሁን ካልኳችሁ እዛው ትይዙታላችሁ የሚል እኮ ነው። ኮሜንት እንዳደጋግሙብኝ። እኔ ኮሜንት ተደጋግሞ ሲጻፍ ደስ አይለኝም። ወይኔ አይገዚ ምን ይሻላል ያልቅብህ። የልዑሌና የሮዚ ፍቅርን በጣም የሚያስቀና ፍቅር ነው ማለት ደስ የሚል ጥምረት ነው ማለት ደስ የሚል ሪሌሽንሺፕ ነው ያላቸው። የሚያስቀና አይነት ፍቅር ነው ለመካከላቸው ያለው። መተማመናቸው በጣም ደስ የሚል መተማመን። እሷም በጣም ታምነዋለች፣ እሱም በጣም ያምናታል። ግን ይሄ እስከ መቼ ድረስ ነው? እስከ መጨረሻው የሚሄድ ከሆነ በቃ እነዚህ ሰዎች አምልጠው ይጋባሉ። ግን ችግሩ ከሆነ ስቴፕ በኋላ መላቀቅ ይመጣል፣ መከፈል ምናምን ይመጣል። ብቻ ቀሪውን አብረን የምናየው ይሆናል። ብዙ ነገር ባናወራ ጥሩ ነው። ድራማው ገና መጀመሩ ስለሆነ በደንብ በጉጉትም እያየ ነው እንድንሄድ። የሮዚ እናት ሮሚ ደስ አትልም ጋይስ? ደስ የምትል እናት ማለት ቀለል ያለች አይነት እናት ነች ለልጇ። ብቻ እሷም በህይወቷ ወይም ደግሞ በወጣትነት እድሜዋ ብዙ ችግሮችን ያሳለፈች እናት ነች። እንደዚህ ዝቅ ያለ ኑሮም እንድትኖር የሆነችበት ምክንያት ወጣትነት እድሜዋ ላይ ያጠፋችው ጥፋትም ይመስለኛል። ይህንንም ጉዳይ እንግዲህ ወደፊት አብረን የምናየው ይሆናል ማለት ነው። ያ እንግዲህ ገና አዲስ ድራማ ነው፣ አዲስ መጀመራችን ስለሆነ ብዙ ሪከመንድ ለማድረግ ያስቸግራል። እንደዚህም ሆኖ ግን ብዙ ነገር ሪከመንድ አድርጌያቸዋለሁ ማለት እያመለጠኝም ብዙ ነገር እያወራኝ ነው፣ እየዘባረኩኝ ነው። ግን ያው እንደዚህ መሆን የለበትም። ሰው እየጓጓን ነው ድራማውን ማየት ያለባችሁ እናንተም እኛ አረለ ጋይስ። ልክ ነው። ከዚህ በዘለለ እንግዲህ እናንተ ሀሳብ ካላችሁ በእኔ ሀሳብ ላይ መጨመር ይቻላል። ኮሜንት ሴክሽን ላይ እንገናኛለን። እኔ በዚሁ ልሰናበታችሁ ነው። በጣም እንደምወዳችሁ ታውቃላችሁ አይደለ? እጅግ በጣም ወዳችኋለሁ። ክፉ ያገኛችሁ፣ ክፉ ብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩ እኔ በዚሁ ተሰናበትኳችሁ። ፒስ